ሰላም እንዴት ናችሁ? ፉትቦሏ መታለች እንግዲህ የኳስ መጫወቻ ፉትቦል አድርጋችኋታል። የኳስ መጫወቻ ጃል ሜዳ ነው የሚመስል ፊትሽ ላልከው ልጅ እንዴት ነህ? ደህና ነህ? ተመቸውህ? እና ተጫወትበት። የትኛው ይሻል ወይስ ይሄኛው ጋር ና እንደፈለግሽ። እንደገና ደግሞ ሰው ልጅ በልብስ አይደለም የሚመካ ሰው ልጅ በአስተሳሰብና ሰውን በማክበር በቅንነት አንደርስታንድ በማድረግ ነው እንጂ ልብስ በለበሰ አይደለም ኖር የሚባለው ሰው አይደለም። ስለዚህ ልብስ የለሽም አንድ አይነት ልብስ ብቻ ነው ለብሰሽ ለምትሉኝ እኔ እኮ ቲክቶክ አይደለም የምሰራው፣ የቲክቶክ መንደር አይደለሁም። እኔ ፌስቡክ ላይ ነው ዘና የምልበት ነው። እና ፌመስ ስለሆንኩ ተናደዳችሁ አይደል? ፈመስኳችሁ እኮ እንዴ ነን አሮጊቷ ይውላችሁ። አያችሁ እንዴ ነው እንዴ ገብታ በዚህ ነው የምታስወጣችሁ። እንደዚህ አሮጊት ላላችሁ እድሜ ጸጋ ነው። አይ ዶንት ኬር አባውት ምንም መስሎ የማይታየኝ እድሜን ማቀው እኔ እናቴ አለቀ ቤተሰቦቼ። ስለዚህ እናንተ ጡጡጡ ብትሉ እንደ ተልባብ ትንጣጡ እንደ ንጉት ትንጣጡ ብትንጫጩ ምን ብትሉ መስሚያ የለኝም፣ መስሚያ ይጠጥ ነው። ስለዚህ እና ይሄን መስላለሁ። ዛሬ ደግሞ ጎተት ብዬ ነው የመጣሁላችሁ። ደስ ይበላችሁ። እሺ እኔ ቡትቶም ብለብስ እናቴ ኖር የምባል ልጅ ነኝ፣ ኖር የሚባልልኝ ልጅ ነኝ። እሺ ለምድ ብለብስ ያምርብኛል። ልብሱ ከሰቃይ ነው። እሺ ማንነት ከሰቃይ ነው። የፈለገ ደንበኛ ልብስ ሱፍ ምን የመሰለ በውድ ብትለብስ ላምርብክ ይችላል። ይሄ ነው። ስለዚህ እንደው አሁን አንዳንድ ቦታ አይታችሁ ከሆነ እውነቴን ነው ማሽማጠጥ ምናምን ሳይሆን ኳሊቲ የሆነ ልብስ ለብሰው ምንም ማምርባቸዋል፣ ምንም ከዚህ ግባ የማይባል። ስለዚህ እኔ ደግሞ ከእግዚአብሔር ስጦታ ነው የተሰጠኝ። ቡትቶም ለብሼ ኖር ነው የሚባልልኝ። ይሄን ይመስላለሁ። ስለዚህ ለስድባችሁ ቦታም የለኝም። እኔ በካሁን በኋላ አልመልስላችሁም፣ አልሰማችሁም። እግዚአብሔርን ካጠገቤ እያለፋችሁ እንኳን በሰድቡ ጥቅ ብዬባችሁ ነው ማልፍ። አልናገርም ወይ እንዳላየ አይቼ ጸጥ ነው የምላችሁ እንጂ መልስ ምናምን አልመላለስም። ስለዚህ ምን ይመስላችኋል? እነ ተናዳጆች ስድብ እኮ አሉ የሚሳደብ አሉ። እውነቴ ነው። ትልቅ ሰው ጠይቄ እግዚአብሔርን አንድ የሚቀናብሽ፣ ሁለት የሚናደድብሽ፣ ሶስት ለምን አማረባት የብሎ ነው እንጂ በእርጅና በምናምን አይደለም። በቃ እንዲሁ አይኑ ላይ የሆነ እንትን ነገር ያለበት ነው አሉ የሚናገር። ስለዚህ እኔን ለመሆን አትሞክር፣ እኔን ለመሆን አትችልም። በቃ አለቀ። ይሄ ነው ለምትሳደቡት ማለት ነው። ለምትወዱኝ ደግሞ በጣም ሬስፔክት አለኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እንደ ራሴ ነው የማያችሁ። ክብር ለምትወዱኝ በቃ ይሄ ነው። ስለዚህ ሰደባችሁኝ ብዬ ምንም ፈቀቅ እምልበት ነገር የለም። ተናገራችሁኝ ብዬ ምንም እንትን እምልበት ነገር የለም። የፎቶ ጋጋታ ምናምን አይገርምም? እንኳን ፎቶ እንዲህ ተገልብጬ ብነሳስ ብለቀው ምን አገባ? ስለዚህ ሁሉ ነገር የራሴ ነው። ማንም ጋር ተበድሬ አልመጣሁም። ስድብ የሸይጣን ነው፣ አትሳደቡ። ስለዚህ እኔ ምንም መስሎ የማይታየኝ በቃ አለቀ። ይሄ ነው። ለሚያከብሩኝ አከብራቸዋለሁ፣ ለሚወዱኝ ወዳቸዋለሁ። በተረፈ አንዳንድ ስድቦች ምናምን በሉ፣ አሮጊትም በሉ ወይ መቁጠሪያሽንም ይዘሽ በሉ። አዎ በቃ እድሜን ማቀው ራሴ፣ ሁሉን ነገሬን ማቀው ራሴን። አምላኬን አልተውኩትም፣ አምላኬን አልጠላሁትም፣ አምላኬን አልከዳሁትም። አለቀ። በማመልከው አመልከዋለሁ ፈጣሪ። አለቀ። ይሄ ነው። አንደርስታንድ ገባችሁ? የገባችሁ ነው? ለምትናደዱት እንደዚህ ቀንድ ለምታበቅሉት ማለት ነው።
ስለዚህ ትመስላለህ ምርጥ አሮጊት ታድላ እድሜዋን እኮ የሰጣት ጸጋ ስለሚወዳት ነው እግዚአብሔር። አሮጊት ምናምን ኡፋይ አቤት ደስ ሲል አሮጊት ስትሉኝ ደስ ነው የሚለኝ። እውነት አይከፋኝም። እግዚአብሔርን የፈለገ ብትሉኝ ምንም ነገር አይከፋኝም። አይዟችሁ። የሚከፋኝ ነገር መስሏችሁ ከሆነ ተሳስታችኋል። ደስ ነው የሚለኝ። እኔ እድሜ ጸጋ ስለሆነ ይችን እድሜ የሚያላገኛት ስንት አለ። ባጭር እየተቀጨ በወጣበት የማይመለስ ስንት ነገር ስንት ሰው አለ እና እናንተ ግን መጀመሪያ ከመሳደባችሁ ቸራው ለኝ አምላኬ ቀኛው ለኝ ዛሬ ምንድነው ምሰራ? እስኪ ሰውን አክብሩ። ሰውን ካከበራችሁ እግዚአብሔር ወደ እግዚአብሔር ካላችሁ እግዚአብሔር የማይሰጣችሁ ነገርና የማይቀይራችሁ ነገር የለም። ግን ሁሌ ተሳዳቢ ከሆንክ በሰው ምትቀና ከሆንክ ያው ነው ሁሌ ማያልፍልም ወደ ታች ነው። ወደ ታች ጓደኛ አልፎ ሲሄድ አንተ ወደ ታች ነው የምትሆነው። እውነቴን ነው። ስለዚህ አትቅና፣ አትቅኝ። ለምትሳደብ ሴትም ሆንሽ ወንድም በቃ አለቀ እንዴ። የስድብ አረንዛ ምንድነው ይሄ? ስድብ የእናት አባቶቻችሁ ስድብ ያስተማሮቻችሁ ነው ምስል። ለነገሩ እንደዚህ ስድብ የሚሳደቡ ጋጦጥ ዝም ብለው ሜዳ ለሜዳና ጎረቤት ለጎረቤት እየተጣሉ ያደጉ ናቸው። እውነቴን ነው የሚሳደቡት ማለት ነው። ዝም ብለው በስነ ስርዓትማ ዲሲፕሊን ያላቸው ልጆችማ አይናገሩ። ሰውን አክብሮት አላቸው። በጣም ተቀጥተው ያደጉት ማለት ነው። ተቆንጠው ስነ ስርዓት ያላቸው። እኛ በቤታችን በቤተሰባችን እኛ ሰውን አክብረን ነው ድሮ እናቶቻችን ታላላቅ ተሸክሞ ሲሄዱ የነሱን ተቀብለን አድርሰን ቤታቸው በራቸው ላይ አስቀምጠን ተመርቀን ነው እንጂ እንደዚህ ወተን እንደ ላሊበላ ተሳድበን ምናምን አይደለም። አንሳደብም። ለዚህ እድሜ በቃ ነው ያምርቃን ነው። እውነቴን ነው። ለትልቅ ሰው አክብሮት አለን። ለደከመው አግዘን ተሸክሙ ከሆነ ያንን ሸክሙን አውርደን አድርሰን ነው። የአሁኑ ትውልድ ደግሞ ምንድነው የፈላበት የሚሳደብ ዝም ብሎ ማይረባ ስድብ ምናምን ወዘተ። ይሄ ጥሩ አይደለም እና 4 ነጥብ አስምሬበታለሁ። እኔ ካሁን በኋላ ከእናንተ ጋር መልስ ንግግር የለኝም። ሰራለሁ፣ እንደፈለኩ ሆናለሁ ምናምን በቃ አለቀ። የማያስነውር ነገር አልስራ እንጂ ሰው ልብስ ለብሶ ሰውነቱን ሸፍኖ ለሰራ ብዙ ነገር ትናገራላችሁ። ወይ እንደ ሰው ጡቴን መንገትሬ ጥያቄ ጤን ጥያል መጣው። ኧረ በኢየሱስ ስም የተመታችሁ ናችሁ የምትሳደቡት። እግዚአብሔርን እንዴ ፈሩ እንጂ እውነት አንዳንድ ጊዜ ይፈሩ። ስለዚህ እማማ ለሀገራችን ቢጸልዩ እኔ ሀገሬ ሰላም ትሁን። ሁሌ ሰላም ሀገሬ እንድትሆን ነው የምፈልግ። ህዝቤም ሀገሬም ሰላም እንድትሆን ነው የምፈልገው። ሁሌ ጸልያለሁ። እናንተ ስላላችሁኝ አይደለም። ሁሌ ኢትዮጵያን ሰላም አርጊልኝ፣ ሀገሬን ሰላም አርጊልኝ፣ ህዝቤን ሰላም አርጊልኝ እያልኩ ነው መጸለይ እና ለአንድ ቤተሰቤ ብቻ አይደለም መጸለየው። ይሄ ነው ወቁ። እኔ ደግሞ ለጸሎት የደረስኩ ሰው አይደለሁም። ለሀገር ለምን እንደ ሞለክሲዎቹ ጸሎትም እኔ እንጃ ይሁን ልሁንሽ ምንም አይደለም። ያኔ ደግሞ ስሞለኩስ እዚህ ላይ ቆቤን አርጌ ደግሞ የዛን ያሳያችኋለሁ በደንብ ቤተክርስቲያን ሲሄድ እያሳያችኋለሁ ምናምን። ለዛ ያብቃኝ ጌታ ፈጣሪ ኢየሱስ ክርስቶስ ለሱ ደጅ ያብቃኝ። በቃ እውነት ወላዲተ አምላክን እንደው ለሱ ደጅ ያብቃኝ። እያሳየዋችሁ ስቆርብ ምንም ስልም እያሳየዋችሁ እንዲህ ካሜራዬን ደቀኝ። በቃ ምን ትሆኑ እንግዲህ በኢየሱስ እና ለማንኛውም ለምትወዱኝ እወዳችኋለሁ፣ አከብራችኋለሁ ውድ ጓደኞቼ ባይ